እውነት እንትና እኔ ዛሬ ማለት ነው የሚጻፉልኝ ነገሮች በቃ በጣም ፉል ኢነርጂ ውስጥ ስላለው ማለት ነው። ምን ሆነ ወላሂ እሷ ራሷ አለች ጨርሶ ማንበብ ተይ ልመድ ትለኛለች። በጣም ፉል ኢነርጂ ውስጥ ነው ያለሁት እና አልገባም። ኮሜንቶቹ ሁላ ምን ታገኘ ምሳ መመላ አረ ብዙ ጋይስ በሁለት ነው የሚባዛው። ኢንግሊዝ በሁለት ነው የሚባዛው። ቪዲዮ መች እንስራ? አረ እንገናኛለን። ወላሂ መች እንገናኝ? የሆነ ሰው ከፈቲ ጋር ካልሰራ እያለች ነግስተ አረ ባለ ደግሞ አስቀጣለሽ አስቀጣለሁ እያለኝ ነው። እስቲ እኔና ችግር ለመቀጣላቸዋለሁ። አስቀጡኝ በቃ አይዲያ እንትን ለ ቲክቶክ ቪዲዮ ነው ጋይስ። ዩቲዩብ መስላቸው ነው። ፈቲ ቲክቶከር እኮ ነች። ከፈቲ ጋር ቪዲዮ እንስራ ካለ ምንድን ነው ቲክቶክ? እኔ ዩቲዩበር አይደለሁ ቲክቶከር ነኝ። ማናገር ትወዳለች? እውነት እወዳለሁ። ታፕታፕ አድርጉ። ሀያሌ ውበቱ አባይ ዳር ነው ቤቱ። ናናናና ስማ አሁን አካም ነጋ ፈያደ ሁሉ ኢነርጂ ውስጥ ነሽ። በአንዴ ሶስት ይቻላል እንደዚህ መልስልኝ። ጨረስኩ። በአንድ ፊደል አልፈልግም። አውራኝ እንድታውራኝ ነው የምፈልገው። ጉራገኛ ነው ወይስ ጉረኛ ነው የሚለው? አምሶሪ አሁንም አምሶሪ። የለሽ ቀምሼ ገብቼ ዛሬ እኮ ደውዬለት አልተመቸውም። ነገ ከተመቻ ላይ እስቲ ካልሄድኩኝ ነገ እስቲ እሺ ጋይስ ታፕታፕ አድርጉ። እሺ ዊናችንን ዊኒ እንዳይወሰድ ቢያንስ ላ እንዴ ዊን ልንወስድ ስማሙ ትናንት ስንት ዊን እንደተወሰደብኝ ታውቃለህ? 36 ዊን በቁሪን የሰበሰብሽው ነው። ይደረዛ አሪፍ ቅጣት በርበሬ ጠጥቼበት የሰበሰብ ጋላሪ 15 ከ15 እንዴት አይሞላም? 36 ዊን ወስደሽ ኖርማል ነው። ኖርማል ጊፍት ነው ሲሰጡኝ የነበረው። እኔ ጋር ሲደርሱ ለምን እንደሚከሹ ኖርማል ነበረ ሲሰጥ የነበረው 36። በቃ በጣም ደስተኛ ነበርኩ በህይወቴ። ከዛ ተወሰደ። ግላብ አይሰጥም እንዴና ግላብ አይሰጠው ለብዶ ለእኔ ግላብ የማይሰጠው ተከልፍ ያለው እንዴ ጋይስ ታፕታፕ አድርገ ግላብ እኮ ብናገኝ 500 በ5 በስንት ነው ቅጣት? ትሪፕል በስንት ነው ቅጣት? እኔ በላቸው በ3000 ወላሂ እንቅጣት። ይሄን ተማም 1000 ኮይን 3000 እንገባለን። እንቅጣት አንድ ግን ያኔ አንድ ግን ቆይ ይጀምር 1000 ካለ ማለት ነው 3000 እንገባለን። ጋይስ 1000 ካላችሁ ጋይስ 1000 ካላችሁ ትሪፕል ነው ጋይስ። ትሪፕል እንዳመልጠን የለም 1000 ኮይን ጋይስ 1000 ኮይን ካለን 1000 ኮይን የለም። ትሪፕል ነው አህመድ አክሊሉ የአራዳ ሰው 1000 ኮይን የለም። አክሊሉ አኬ ስትል ማለት ነው የሆነ ሰው ትዝ ይለኛል። አኬ ምን ትዝ የሚልሽ? ይሄ አይሰራ። ኦኬ ይሄኛው ሁለተኛ አካውንት ነው። ቺማ ፕራይቬት ናት። ፕራይቬት አረ ሀውዬ ያራዳ ልጅ ስቀልድ ነው። አህመድ ቴንክ ዩ ሶ ማች ጋይስ። ታፕታፕ ደብል ታፕ ጋይስ። እንዴ ኦኬ ትሪፕል መጀመሪያ ላይ ካመጣ ሁለተኛም ላይ ትሪፕል ነው የሚያመጣው። ሌላ ጊዜ አንዳንዴ ሌላ ጊዜ እንደዛ አመጣው። አሰብሽው እዚህ ጋር አሁን እዚህ ጋር ፎር ኤግዛምፕል ማለት ነው የቀጠሮ ጌም ቢሆን እዛ ጋር አንድ አንበሳ ተሰጥቶኛው 180 ሺህ
ይመጣል። ሁለት ሮዝ ያለ አንዳንድ አበባ ጋይስ አበባ ነው ሙላት አንዳንድ አበባ መንገደኛ ጋይስ ዋን ሮዝ ሌላ ሰው አንድ አበባ ጋይስ አንዳንድ አበባ ያለው ዋን ሮዝ ጋይስ አበባ ያለው ትሪፕል አንድ ሰው ሌላ አንድ ሰው ጋይስ አንድ ሰው አንተ አሁን ትሰጠኛ ነበር ጋይስ ዋን ሮዝ ወይኔ በላቸው ትሪፕል ላይ ከፍት ነው ወይ ማርሳኔ ቴንክ ዩ ሶ ማች ሀቢ ቴንክ ዩ አመሰግናለሁ። ወይ የኔ አባት የኔ ይመስላል ውጭ ያላችሁ ጊፍተሮች ነው ግቡ ትሪፕል 1000 ካገኘን 3000 ነው አንዴ ልቅጣው 1000 ካገኘን ጋይስ 3000 ነው የምንገባው አንዴ ልቅጣው ሌትስ ጎ ጋይስ ኑ ግቡ ውጭ ያላችሁ ሰዎች ውስጥ የላችሁ ከውጭ እያያችሁ ያላችሁ ኑ ጋይስ አረ ትሪፕል ወይኔ በላቸው ጋይስ 1000 ካለን ፊፊ ምነው ከውጭ እያየሽ ነበር? እኮ እንደሚያውቅ አውቃለሁ። ከውጭ እንደሚያውቅ አውቃለሁ። አዎ እንዲህ ሰዎች ወሬ የሚያዳምጥ ከውጭ ነው። እናሳ እንዲያ ነው ነገር ከውጭ ሀገር እኮ አይደለም ላይ ውስጥ እዚህ ሳይገቡ በፊት ጭበለው ላይ ስክሪን ሪከርድ የሚያደርጉ ሰዎች ምናምን ማለት ነው። ከውጭ ነው የሚታዩ። ዋሌኩም ሰላም አንዳንድ ነቋሪ ሰዎች ችግር የለም አመሰግናለሁ አልኩኝ እኮ እኔ እኮ ችግር የለም አው ገባኝ ተረዳው ችግር የለም እና አመሰግናለሁ በጣም እስካሁን ቅድም ጋርሽ ዛሬ ጨርሰሃል ሌላ ቤት ሰጠ ጨርሰሃል ስላልኩት በቃ አለህ ይዞት ነው ማለት ነው። ከዛ እኔ ደግሞ ችግር ማውረድ እኮ ነው መበደር እኮ ይቻላል። ቴሌብር ያበድራል። ችግር የለም አመሰግናለሁ። ለዚሁም አመሰግናለሁ። እሺ ቴንክ ዩ ሶ ማች። ማን ነው በእናትሽ ማን ነው ታፕ አድርጓል? አያሌ ውበቱ አባይ ዳር ነው ቤቱ ታፕ አድርጓል? ኧረ አላደረገም ላየው ነበር እኮ ኦ ማይ ጋድ ከባድ ፋሚሊ ኢዝ ቢልዲንግ እሱ እኮ ነው እሱ ነው። ወይኔ አውቀዋለሁ እኮ ኦኬ ታውቀዋለህ? አይ ነው የሆነ ቤት ነበር እውነትም ውጭ ጨርሶ ነው እኮ ሌላ ቤት ካወቅከው እውነት ነው። እንደዛ ነው ሲጀመር ብዙም የለውም። ምን አልከኝ? አሁን ብዙ የለውም እየተበደረ ነው ወዲያው ነው የሚጨርሰው። ጋይስ ታፕታፕ አድርጉ እሺ። ሌትስ ጎ ቤት የመዞር አቅም እንኳን የለውም። ጋይስ ታፕታፕ እሱ ምን ጨርሼ ነው ይቅርታ እያለ ነው። አራ እንደምን ያደል ቅድምን ጨርሻለሁ 2000 ኮይን የለኝም ሲለኝ እኔ ደግሞ አዎ ችግር የለም ሌላ ቤት ጨርሰ ስለመጣ አይኖርም አልኩ። እሺ አይደለም እንጮትና 500 ከሰጠሽ ይቀጣለሁ። እሱ 500 ኧረ አልፈልግም በቃ የለኝም ማለት እኮ በቃ እኮ አይ ነው 2000 ነው የሌለው 500 ከሰጠሽ ነው ይቀጣሉ። ጋይስ ታፕታፕ አሁን አመሰግናለሁ። እሺ ረጁ እንዳሰጠኝ ችግር የለም። ቴንክ ዩ ሶ ማች በጣም ሳልገባ በፊት እኮ ጌም ሳልጀምር ሰጥቶኛል። ስለዚህ አመሰግናለሁ በጣም ጋይስ። አይ እኔ ነገ ላይፍ ስለማልገባ ጋይስ ፈርስት ጊፍት ደብል ታፕ ጋይስ ጋይስ ፈርስት ጊፍት ደብል። እሺ ታፕታፕ ካረገ እቀጣለሁ። ጋይስ ታፕታፕ አድርጉ። አንተ ደግሞ በቃ እሱ ነው ያልኩት። የምር እቀጣለሁ። ታፕታፕ ካረገ አባሌውመቱ አባይዳኑ አቤላይ ሀቢቢቲ ታፕታፕ ማለት እኮ አንዴ ብቻ ነው። እንደዚህ አርገሽ ትውጥ ነው።
ታፕታፕ አድርጉ እሺ ጋይስ። ሌትስ ጎ ትሪፕል መጣ። ለምን እንደሆነ አላውቅም። አሁን ጌም በቃ ደስ የሚለው ከ8 ሰዓት በኋላ ነው። ሰሞኑን ደስ እያለኝ የመጣው ወላሂ ከ8 ሰዓት በኋላ በቃ አሪፍ ይሆናል። አንድ ቀን ተኝቼ ከ8 ሰዓት በኋላ ገባል እና ቀን 10 ሰዓት ለምን ከ11 ሰዓት ከ10 ሰዓት ጀምሮ 2 አበባ ጋይስ፣ 2 ሮዝ ያሉ ትሪፕል ነው ጋይስ። ዝም ብለን እንሙላ። 2 ሮዝ ያሉ ለምንድን ነው ጋር አርጄ ኢዝ ቢልዲንግ አበባ ሰጠኝ። ሌላ ሰው አንድ አበባ ጋይስ፣ 2 ሰው አንዳንድ አበባ ሌላ ሰው አንድ አበባ 2 ሰው አንዳንድ አበባ ትሪፕል ነው። ሌላ ሰው አንድ አበባ ጋይስ። የቆንጆ ቴንክ ዩ ሶ ማች ጋይስ። ሌላ አንድ ሰው ጋይስ እንቅጣት። አሁን ጋይስ ሌላ አንድ ሰው ጋይስ። ሌላ ትቀጣ ትሪፕል ነው ትቀጣ ጋይስ። ትሪፕል እስቲ እንሞክር ጋይስ። ኤኒ ጊፍት በሁለት አርጄ ትሪፕል አንድ ሺህ በላሴ ነቀስኩት ወላሂ ለወሬ ስትቸኩል እኮ ነው። ምላስህን የነከስከው። አዩ ጌመሯ መስላኝ። አዩ የምትባል ጌመር አለች። የሶስት መላጣ ልጅ ልላት ነበረ እንዴ እና ገጣ ልታስቀጣኝ ነው ሰጥቶ መቀጣ። እንደዛ ከሆነ እኮ አንቺ እስከ 7 ሰዓት መተኛት ነው ያለብሽ። እስከ 7 ሰዓት ወላ ስለምጂና እስከ 7 ከተኛሽ ቀኑ ሙሉ ባተኝ ችግር የለውም። ቀኑ ሙሉማ ከባድ ነው። ለምሳሌ 12 ሰዓት ብተኝ 7 ሰዓት ማለት እኮ ኦልሬዲ 8 ሰዓት ተኛሽ ማለት ነው። ከዛ ላይ ገብተሽ ጠዋት በዛው እንደዛ አድርጋለሁ እንጂ 10 ሰዓቱ በጣም ፒስ ነው የገባው ጊዜ በጣም አለ። እኔ ራሴ ስኬጁል ልቀይር። ጂም ነው የምገባው፣ ጠዋት እገባለሁ ማለት ነው። ከዛ ቀኑ ውላለሁ። 1 ሰዓት ሲሆን ግን እንቅልፍ ሊደፋኝ ይገባል። 12 ሰዓት 1 ሰዓት እንቅልፍ ግዴታ ሊደፋኝ ይገባል። እስከ 8 ሰዓት ተኛለሁ። 8 ሰዓት ተነስቼ እስከ 1 ሰዓት ላይ ከ8 ሰዓት እስከ 12 ሰዓት ላይ ገብቼ ከዛ ከ12 ሰዓት እስከ 2 ሰዓት ጂም ሄዳለሁ። ከ2 ሰዓት በኋላ በቃ ስለ ራሴ ጉዳይ እንቀሳቀሳለሁ። በጣም ምርጥ ወላሂ በጣም ምርጥ። ጠዋት መነሳት አልቻልኩም። ጠዋት 4 ሰዓት ነው እየተነሳ ያለሁት እና እንደውም 4 ሰዓት ጎበዝ ነው። 4 ሰዓት እንደውም ከተነሳህ በጣም ጎበዝ ነው። ሱቢ 4 ሰዓት ነው የምሰግደው። እኛ ያለና ከዙሁር ጋር አጠቃለን የምንሰግደው ወይ ቢቀር ያው ዙሁር ላይ አንድ ላይ በቃ ሱና